ከገጠር እስከ ትልልቅ ኢንተርናሽናል ድርጅቶች ላይ መስራት እንዴት ቻልኩ? ዘመድ ሳይኖራችሁ ማንም ሳይደግፋችሁ በራሳችሁ ማድረግ ያለባችሁ ነገር ማድረግ የምትችሉት በሲስተም ነው። በረሃ ሰርቻለሁ። ለምሳሌ የሙቀቱ መጠን ከ40 ዲግሪ ሴንቲግሬድ በላይ የሚሆንበት። ሰላም፣ እንዴት ናችሁ ቤተሰቦቼ? ዛሬ እንግዲህ ይዤላችሁ የመጣሁት ከገጠር እስከ ትልልቅ ኢንተርናሽናል ድርጅቶች ላይ መስራት እንዴት ቻልኩኝ የሚለውና ክፍል 2 ነው። ለማንም ንግግር ሪጀክሽን ወደኋላ አትበሉ። ሁሌም ሪጀክት መደረግ መገፋት ያለ ነው። አንዴ ሁለቴ ሶስቴ አይደለም። 27 ጊዜ ሪጀክት የተደረገችበትን ስራ አልፋ ከዛ በላይ ሆና ሰክሰስፉል ስለሆነች ሴት ነግሬያቸዋለሁ። እኔም በራሴ ሁሌ የገጠመኝ ነው እና ቋንቋችን ተብላለች። እኔም ገጥሞኛል። ለምሳሌ የትም ቦታ ስትሄዱ እንደዚህ እኮ ናችሁ፣ ክፍተታችሁ እየታየ እችላለሁ ብላችሁ የሄዳችሁት ነገር አይ አንቺ ልምድ የለሽም ገና 0 ዓመት እኮ ነው ምንም ሳትሰሪ የት ልትደርሺ ነው ልትባሉ ትችላላችሁ። አይ አንቺ እኮ መልክሽ ብዙም አትራክቲቭ አይደለም ለካሜራ ኦር ፐብሊክ ላይ ለመውጣት ልትባሉ ትችላላችሁ። ብዙ ነገር ማንም ራሱን ካሳመነ ይችላል ትችላላችሁ ምናምን እያልኩኝ ሞቲቬሽናል ስፒች እያወራኋችሁ አይደለም፣ ግን እኔ ራሴ የመጣሁበትን መንገድ ነው። አትችይም ተብያለሁ፣ በሰዎች ፊት ተስቆብኛል፣ ችሎታ የለሽም ተብያለሁ። ላይክ ይሄን ሁሉ እኔም አልፌበታለሁ፣ ግን ያ ነገር ወደኋላ እንዳያስቀረኝ በጣም ጥሬያለሁ እና ኢፈርት ማውጣትን። ሌላ ተጨማሪው ነገር ምንድነው? ሃርድሺፕን አትፍሩ። ከባድ ነገር ማድረግን ኢፈርት ማድረግን አትፍሩ። አቋራጭ ፈላጊ አትሁኑ። ምክንያቱም ከባድ ነገርን በለመዳችሁ ቁጥር ራሳችሁን ለቻሌንጅ ባጋለጣችሁ ቁጥር ጠንካራ እየሆናችሁ ነው የምትሄዱት። እዚህ ላይ የኔን ልምድ ብነግራችሁ፣ ለምሳሌ ትልልቅ ኢንተርናሽናል ድርጅቶች ውስጥ ሰርቻለሁኝ። እዛ ውስጥ ትልልቅ ደረጃዎች ፖዚሽኖችን አግኝቼ ሰርቻለሁ። እዛ ከመድረሴ በፊት ግን መጀመሪያ ያደረግኩት ነገር ምንድን ነው? በአንዴ ያንን እድል ከየትም አላገኘውም። ማንም አይሰጣችሁ። ሰው ምንድን ነው የሚላችሁ? አይ አንቺ እኮ ዘመድ አለሽ ማለት ነው እንደዚህ አይነት ቦታ የሰራሽው፣ እንዴት አገኘሽ እንደዚህ አይነት ነው የሚላችሁ ሰው። ገባችሁ? ነው ግን ዘመድ ሳይኖራችሁ ማንም ሳይደግፋችሁ በራሳችሁ ማድረግ ያለባችሁ ነገር ማድረግ የምትችሉት በሲስተም ነው። እኔ የፈጠርኩትን ነገር ልንገራችሁ። በደፈናው ትችላላችሁ እያልኳችሁ አይደለም፣ ግን እኔ ያደረግኩትን ነገር ልንገራችሁ። እንዴት ነው እንዲሁ ዝም ብሎ ይቻላል እንዳይሆን ወሬያችን ማለት ነው። እኔ ለምሳሌ ተማሪ ያለው ምናምን በቃ የምፈልገው ነገር በቃ ኢንተርናሽናል ድርጅት ውስጥ መስራት ምናምን በቃ ምኞቴ እንደዛ ነበርና ጥሩ ይሆናል አይደለ? በቃ ሴቶች ላይ መስራት ኢንተርናሽናል የሆኑ ድርጅቶች ውስጥ ሰርቼ ምናምን በቃ ከፍ ያለ እንደዛ ነበር የማስበው። እና ያንን ለማድረግ ግን ቀጥታ እንደማላገኘው አውቃለሁ። ቀጥታ ስለማላገኘው ማድረግ ያለብኝ ምንድነው ማድረግ ያለባችሁ መሰላችሁ? ዝቅ ካለው ጀምሮ፣ በጣም ዝቅ ብላችሁ ጀምሮ። ከፍ ያለውን የምታገኙት ዝቅ ብላችሁ ስትጀምሩ ነው። መሰላል ከታች ካረገጣችሁት እላይ ያደርሳችሁ። ከታች ጀምሩ። እኔ ለምሳሌ እነዛ ቦታዎች ማንም የማይደፍራቸው ቦታዎች ላይ ነው ሄጄ የሰራሁት። ዝቅ ብዬ ነው። ባለፈው ተናግሬያችኋል አይደል? የ4-5 ሰዓት መንገድ ገጠር ሄጄ ሰርቻለሁ። ምክንያቱም እነዚህ ላይ እድሉ ላይ ዝቅ ባላችሁ ቁጥር ሰዎች ያንን ነገር የመድፈራቸው እንትን እየቀነሰ ስለሚሄድ እድሉም እየሰፋላችሁ ይሄዳል። ገባችሁ? በቀላሉ ልታገኙት የምትችሉት አይደለም። እሱም ግን ደግሞ ቢያንስ ኮምፒታንታቸው ትንሽ ነው። ቢያንስ ተወዳዳሪያችሁ ብዙ አይደለም። ለምሳሌ አሁን እዚህ አዲስ አበባ ውስጥ አንድ ኢንተርናሽናል ድርጅት ስራ ቢያወጣ ሄዳችሁ አፕላይ ብታደርጉት ተወዳዳሪያችሁ በጣም ብዙ ነው። ምክንያቱም መሀል አዲስ አበባ ነው፣ ብዙ ሰው ይፈልገዋል ምናምን። ነገር ግን እስኪ ወጣ ብላችሁ ሰው ብዙ ጨክኖ ወደማይሄድባቸው ቦታዎች ሂዱ። መጀመሪያ ለምሳሌ የኢንፍራስትራክቸር የሌለባቸው ገጠር ቦታዎች ሊሆን ይችላል። በ0 ዓመት ፍሬሽ እያላችሁ ማለት ነው። አሁን ልምድ ሳይኖረኝ ያደረግኩት ነገር ምንድነው? እንደዚህ አይነት ራቅ ያሉ ቦታዎች ላይ ብዙ ሰዎች የማይሄዱባቸው የማይደፉባቸውን ቦታዎች ደፍሬ መሄድ ነበር ያደረግኩት ማለት ነው። ስለዚህ እስኪ ሂዱ፣ እነዛን ቦታዎች ድፈሯቸው፣ ውጡ ከከተማ። የቤታችሁ ተቀምጣችሁ ሁሉ ነገር አይመጣላችሁ። ስለዚህ ዝቅ ብላችሁ ውጡና እዩት እስኪ። እንደዚህ አይነት ቦታዎች ሂዱ። ለምሳሌ አሁን ዝቅ ያለ ፖዚሽን፣ ትልቅ ከፍተኛ ፖዚሽን ሳይሆን ከዝቅተኛ ፖዚሽን ልትጀምሩ ትችላላችሁ።
ከዛ በሂደት ነው እያደጋችሁ የምትሄዱት። እኔ ለምሳሌ እንደነገርኳችሁ ከ4-5 ሰዓት የእግር መንገድ ያለው በጣም አስቸጋሪ ሃርድ ሼፕ መጠጥ ውሃ የሌለበት ኤሌክትሪሲቲ የሌለበት ምንም የሌለበት ቦታ ሄጄ ሰርቻለሁ። ስለዚህ እዛ ሳልሰራ ልምድ ሳይኖረኝ ማንም ሰው ስለማይቀጥረኝ ማለት ነው። ከዛ ደግሞ በረሃ ሰርቻለሁ። ለምሳሌ የሙቀቱ መጠን ከ40 ዲግሪ ሴንቲግሬድ በላይ የሚሆንበት በጣም አስቸጋሪ ቦታ፣ ማንም ለ2-3 ቀን ላያድርበት የማይችል ከባድ የሆነ ቦርደር ቦታ ወይ ጠረፍ ማለት ነው። እንደዛ አይነት የስደተኛ ካምፖች ውስጥ ሄጄ ሰርቻለሁ። ከዛ በኋላ ደግሞ ሌሎች እንደዚህ በቃ ሃይ ሪስክ የሆኑ ቦታዎች፣ ምክንያቱም ሪስክ ቴክ ማድረግ ስለነበረብኝ ማለት ነው። ሪስክ አትፍሩ፣ ቻሌንጅ አትፍሩ እና ከባድ ነገሮችን ተጋፈጡ። እነዚህ ነገሮች በራሳቸው አንድም እድሉን ያሰፉላችኋል። ብዙዎቹ እነዚህ ስለማይጋፈጡ እናንተ እነዚህን ከተጋፈጣችሁ የማግኘት እድላችሁ ይሰፋል። ሁለትም በእነዚህ ሂደት ማለፋችሁ በጣም ጠንካራ ያደርጋችኋል። ከዛ በኋላ ላይፍ ቀላል እየሆነላችሁ ነው የሚሄዱት። ከከባዱ ከጀመራችሁ ገባችሁ አይደል? ለምሳሌ ትልቅ በቃ ሙቀት ያለበት ቦታ እየተቃጠላችሁ ኢንፍራስትራክቸር የሌለበት ቦታ ወይ ደግሞ መብራት ውሃ የሌለበት ቦታ እየሰራችሁ የኖራችሁ ሰዎች እዚህ ስትመጡ ለእናንተ በቃ ሁሉ ነገር አሪፍ ነው የሚሆኑላችሁ እና አማራሪም እንዳትሆኑ ያደርጋቸዋል። በህይወታችሁ ላይ ሳቲስፋክሽን እንዲኖራችሁ አንድም ያ ነው። ሁለትም ጠንካራ ያደርጋችኋል እንዳልኳችሁ። ሶስትም በህይወታችሁ ህይወታችሁ እየተቀየረ ሲሄድ እያደገ ሲሄድ ሳቲስፋክሽን እያገኛችሁ ትሄዳላችሁ። ህይወታችሁ እየለፋችሁ የጣራችሁ ምናምን አንድ ስቴፕ ከፍ ስትሉ ግን በህይወታችሁ ትልቅ እርካታ እያገኛችሁ ደስተኛ እየሆናችሁ ትሄዳላችሁ እና ህይወትን ደስተኛ ያደርጋል። ቻሌንጅን መጋፈጥ በጣም ደስተኛ ነው የሚያደርገው። እንደምታስቡት አይደለም። ከባድ ነገሮች ስትገቡ ደስተኛ ነው የምትሆኑት። ከባድ ነገሮች ስትገቡ ጠንካራ ነው የምትሆኑት እና የማይሰበር ነው የምትሆኑት። በእሳት ብትፈተኑ የምታልፉ ነው የምትሆኑት እና ካልወጣችሁና ካልሄዳችሁ በስተቀር ቤታችሁ ምንም የሚመጣ ነገር እስከሌለ ድረስ ተጋፈጡ እና አሁን ብዙ ወጣቶች አሁን ከዩኒቨርሲቲ ተመርቃችሁ ስራ የለም እንዴት ብዬ በ0 ዓመት ማን ይቀጥረኛል ምናምን ለምትሉ ልጆች እኔ እንግዲህ መቀጠርን ያበረታታው ሳይሆን ኢቭን የራሳችሁን ስራ ቢሆን ስራን ብትፈጥሩ ከባዱንና ብዙ ሰዎች የማይደፍሩትን ምረጡ። ስራ ፈጣሪ ከመቀጠር ውጭ ራሱ ማለት ነው። ስራ ፈጣሪም ስትሆኑ ሁሉ ሰው የገባበትን ቦታ ሳይሆን እና ቀላሉን አቋራጩን ሳይሆን ከባዱን ሰዎች ያልደፈሩትን አስቸጋሪውን ምረጡ። ያኔ እናንተ ታሸንፋላችሁ። ያኔ እናንተ ነገሮች እየከበዱ ሲሄዱ ማለፍ ትችላላችሁ። እነዛ ግን በአቋራጭ የሚሄዱት ሰዎች፣ እነዛ ግን ቀላሉን የመረጡት ሰዎች ነገ የሆነች ቻሌንጅ ስትመጣ የሆነች ፈተና ስትመጣ ወጀቡ ይዟቸው ነው የሚጠፋው። ያኔ እናንተ ታሸንፋላችሁ። እድሉ ያ እና አሁንም የምመክራችሁ ለወጣቶች በተለይ ለሴቶች አትፍሪ፣ ውጪ፣ ማንም ያልደፈረውን ነገር አድርጊ። ከከተማ ውጪ፣ ከእናትና አባትሽ ቤት ወይ ተመችቶሽ ካለሽበት አካባቢ ወይ ከሰርክልሽ ከጓደኞችሽ ውጪ። ከዛ በኋላ ራስሽን ሁኚ። የሚፈትንሽ ነገር ውስጥ ራስሽን አስቀምጭ እስኪ። ከዛ በኋላ ታይዋለሽ ውጤቱ ነው። በራሳችሁ ፈትኑ። በፈተና ውስጥ ያለፈ በጣም ጠንካራ ነው እና እኔ ያደረኩት ይሄንን ነበር እና ማንም የማይደፍራቸውን ነገሮች ነበር አድርጌ ነበረው። ማንም የማይሄድባቸው ቦታዎች ነበር ሄድ ነበረው። ማንም ያልሰራቸውን ስራዎች ነበር ሰራ የነበረው። ማንም ወስኖ የሚያደርጋቸው ነገሮች በጣም ከባባድ ነገሮችን በአንድ ነበር የማደርገው። ከባድ ትምህርትን ከከባድ ስራ ጋር አንድ ላይ ነበር የማደርገው። እዚህ እየተማርኩኝ ፊልድ እየሄድኩኝ ስራ ነበረ። ፊልድ ደግሞ ሲሄድ ብቻዬን ፊልድ ሲሄድ ምን እንዳጋጠመኝ ምን ቻሌንጅ እንዳጋጠመኝ ነግራችኋለሁ በስቶሪዎቼ እና ስቶሪዎቹን ያላያችሁ ካላችሁ እስኪ መለስ ብላችሁ በፊልድ ስራ ላይ ምን እንዳጋጠመኝ። ምክንያቱም ወጣ ብለን ስንሰራ ሴት ስትሆኝ ደግሞ ቻሌንጆች አሉት። እውነት ነው፣ ኮምፎርተብል አይደለም፣ አልጋ ባልጋ አይደለም። ብዙ የሚፈትኑሽ ነገሮች አሉ ሴት ስለሆንሽ ብቻ። እነዛን ነገሮች ደግሞ የማለፍ ትኑን የምታዳብሪው ስትጋፈጫቸው እለፊያቸው። ከዛ በኋላ የምፈልግበት ቦታ ትደርሻለሽ። ስለዚህ ራስሽን ዝቅ አድርገሽ አታስቢ እህቴ። ሚዛንሽን ብቻ አስተካኪ። ስለሌሎች ሚዛን አትጨነቂ። አትሺም ካሉች ሰዎች በላይ ሆነሽ ተገኘ። ከዛ በኋላ እነሱን አሳፍሪያቸው። ስለዚህ እሱን አድርጉ። ሰዎች የማይደፍሩትን ነገር አድርጉ። ተጋፈጡ ነው የምላችሁ። ሌላው ደግሞ ምንድነው መሰላችሁ? የኮሚኒኬሽን እና የቋንቋ ችሎታችሁን አሳድጉ። ቋንቋ እድላችሁን ያሰፋላችኋል።
ለምሳሌ ማንበብ የምትፈልጓቸውን ነገሮች አክሰሱ በደንብ ይኖራቸዋል። በእንግሊዝኛ አንብባችሁ መረዳት መናገሩ ይሄ በጣም ፍሉዌንት መሆኑ ሳይሆን አትሊስት የሆነን መረጃ ፈልጋችሁ ያንን መረጃ የምታገኙበትን አክሰስ ለማግኘት ያን ሰው የሚናገረውን ነገር አዳምጦ የመረዳት ስኪሉን አትሊስት አዳብሩ። ምክንያቱም ብዙ ነገሮች የተጻፉት ወይ ደግሞ ዩቲዩብም ላይ በሉት የትኛውም ሶሻል ሚዲያ ላይ ምናምን ሄዳችሁ እንደ ልብ መረጃ ልታገኙ የምትችሉት ኢንተርናሽናል በሆኑ ላንጉጆች ነው። ብዙ ጊዜ በአማርኛ ታገኙ ማለት አይደለም፣ በደንብ ታገኛላችሁ። ግን ደግሞ በደንብ ላስፋ እስኪ ራሴ በደንብ ብዙ ነገር ልወቅ የምትሉ ከሆነ ቋንቋችሁን አሻሽሉ። አትሊስት ሰምታችሁ መረዳት ኦር ደግሞ አንብባችሁ መረዳት የምትችሉበትን ደረጃ ራሱን የሆነ ደግሞ እንዴት ማሻሻል እችላለሁ የሚለውን አንብቡ እስኪ እና አሻሽሉ። ኮሚኒኬሽን ስኪል ነው ሌላው ሶስተኛ የምላችሁ ነገር። ኮሚኒኬት ሰዎች ጋር እንዴት ነው መነጋገር የምችለው? ከሰዎች ጋር እንዴት ነው ኮሚኒኬት ማድረግ የምችለው? መግባባት የምችለው? ማለት አይናፋርነታችሁን በቃ ተውት። እውነት እኔ ወደኋላ ያስቀረኝ እሱ ነው። ከሰዎች ጋር ተግባቦት አለመፍጠሬ እንደዚሁ እንዳልኳችሁ ነው። እንግዲህ የመጣንበት መንገድ ትንሽ ከባድ ስለሆነ ያደግንበት መንገድ ማህበረሰቡ አትችሉም እያለ የጎተተ ስለሆነ ያሳደገን እችላለሁ ብለን ራሳችንን የምናሸንፍበት ደረጃ በጣም ሩቅ ነው። ስለዚህ ኮሚኒኬት ማድረግ ሰዎች ጋር ልመዱ። ኔትወርክ ማድረግ ለምሳሌ የምታገኙትን አጋጣሚ ወደ የሆነ እንትን መፍጠርን ልመዱ። የሆነ ቦታ የምታገኙትን ሰው በደንብ ኮሚኒኬት አድርጉት፣ በደንብ ኔትወርክ አድርጉ። ከዛ በኋላ መቼና እንዴት ያ ሰው ሊጠቅማችሁ እንደሚችል አታውቁ። ማለት ይጠቅማችኋል ስላችሁ በሆነ ነገር አይደለም። ለምሳሌ በቃ ኔትወርክ ይጠቅማልና ኮሚኒኬሽን ጥሩ ነው፣ ኔትወርኪንግ ጥሩ ነው። ኔትወርክ አድርጉ፣ ኮሚኒኬት አድርጉ። እቤታችሁ ለምትውሉ እናቶች፣ ለወለዳችሁ ልጆችን ለምታሳድጉ እናቶች፣ ይሄን ማድረግ አልችልም ለምትውሉ እናቶች ደግሞ ባላችሁበት አንብቡ። እውቀታችሁን ቤታችሁ ሆናችሁ የምታገኟቸውን እውቀቶች ላይ አሁን በአሁኑ ዘመኑ አሁን ጥሩ ነው አይደለ? መረጃ በየትኛውም ሰዓት በስልካችን የምናገኝበት ጊዜ ነው። ስለዛ ቤት ያለሽው እናት ደግሞ ቤት ሆነሽ እስኪ ራስሽን ባለች ትርፍ ጊዜ ራስሽን አስተምሪ። ሶሻል ሚዲያ ላይ ስክሮል እያደረግሽ የሌሎችን ሰዎች ፌክ ላይፍ እያየሽ ራስሽን አትውቀሽ እህቴ። ሁላችንም እኔም ስላለፍኩበት ልጅ ወልጄ ቤት ተቀምጬ ስለነበረ ስለማቅ ነው። ቤታችን ቁጭ ስንል በተለይ ምንሰራ የነበርን ሴቶች ብዙ ነገር እናደርግ የነበርን ሴቶች ቤት ስንቀመጥ ነገሮች ሁሉ በቃ ወደኋላ እንደቀረ ልናስብ እንችላለን። ኢቨን ከዚህ በፊት ያልሰራንም ብንሆን ቤት ስንቀመጥ አይዞሌት የሚሆን ስሜት ስለሚኖር ከዛ ላይ እዛ ስሜት ላይ ደግሞ በራሱ ፖስትፓርተም ዲፕሬሽን ስሜቶች ምናምን ተጨማምረውበት እዛ ላይ ደግሞ ስክሮል እያደረግሽ የማንንም ፌክ ላይፍ እያየሽ ራስሽን አትውቀሽ እህቴ። ራስሽ ብቁ ነሽ ለራስሽ። ስለዚህ መረጃዎችን ስልክሽን ለመረጃ ተጠቀሚበት። መረጃ አንብቢ። በአንቺ ደረጃ መስራት ከፈለግሽ ቤትሽ ሆነሽ ልታደርጊያቸው የምትችያቸውን ነገሮች አስቢ። ብቃትሽን መርምሪ እስኪ። የግድ አሁን እንዳልኩት ለሁሉ ሰው ይሰራል ማለት አይደለም። ውጡ ስላችሁ ሂዱ ስሩ ስላችሁ የግድ ወጥተሽ ክፍለ ሀገር መሄድ ላይ ይጠበቅብሽ ይችላል የልጆች እናት ከሆንሽ። ግን እርግጠኛ ነኝ ቁጭ ብለሽ ካሰብሽ የሆነ ስኪል አለ አንቺ ውስጥ፣ የሆነ ችሎታ አለ፣ የሆነ ተሰጥኦ አለ። እሱን አውጪ። በቃ ራስሽ እዛው ቤት ቁጭ ብለሽ ያችን ችሎታሽን ተጠቅመሽ የሆነ ነገር ማድረግ የምትችይበት ብቃት አይምሮሽን በቃ አደፋፍሪ። መድፈር አይደል ያቃተን ሁላችንም እንችላለን የሚለው ስሜት እኮ ነው ያስቸገረን። እና እንዴት ይሆንልኛል፣ እኔ እኮ አልችልም፣ የልጆች እናት ነኝ፣ እኔ እኮ እንደዚህ ነኝ የሚለውን ነገር ትተን አልችልም የሚለውን ስሜት ከአይምሯችን ካላወጣን በስተቀር ማንም አይመጣልንም። እኛ ሴቶች ለራሳችን ጠንካራ ካልሆን በስተቀር ሁኔታው ሁሉ ጎታች ነው። እንገራችሁ ሁሌ ለሴት ልጅ መንገዱ ሩቅ ነው። እኔ ባለፈው ስቶሪዎችን ሼር አድርጌያቸዋለሁ አይደል? ጾታዊ ጥቃት አለ፣ የሚደርስበት በአትቺ መባል አለ፣ ብዙ ነገር አለ። ዲስከሬጅ የምትደረግበት ነገር ብዙ ነው ሴት ልጅ እና ያንን ነገር ማለፍ መቻል መጠንከር መቻል ደግሞ የኛ ድርሻ ነው። ወደኋላ እንዳያደርገን ማለት ነው። እጥፍ ነው መንገዱ እና ለብዙ መንገድ ለከባድ ነገር ራሳሽን አዘጋጁ። ያኔ ነገሮች ቀላል ይሆኑልሻል እህቴ። ስለዚህ ለቀላሉ ሳይሆን ለአቋራጩ ሳይሆን ለከባዱ ቻሌንጂንግ ለሆነው ነገር ራስሽን አዘጋጅ። አሸናፊ የመሆን ጥበብ ከራስ ነው። እርግጥ ነው ልጆች ታሳድጊያለሽ። ከዛ ደግሞ ያንን አልፋችሁ ስትመጡ ዩኒቨርሲቲ ስትማሩ ከባድ ነው። ብዙ ሀራስ መደረግ፣ ብዙ ቻሌንጅ ነገር ይኖራል። ስራ ቦታ ላይ ራስ እናንተን በስራችሁ ሳይሆን የምትመዘኑት በሴትነታችሁ ነው። ብዙ ጊዜ ሴት ልጅ ውጤታማ ስትሆን በራሷ ማንነት ማንም ኢቫሉዌት አያደርጋትም።
እና እኔ የሚያጋጠመኝ ነገር ነው። ገባችሁ? ለምሳሌ የሆነ ቦታ ሄዳችሁ የሆነ ነገር ስታደርጉ አንቺ በዚህ እንደዚህ ነው የምትባሉት አይደል? ሁል ጊዜ ሴት ልጅ ጥሩ መኪና ስትገዛ ሁሌም የገዛላት ወንድ ነው። ሴት ልጅ ጥሩ ፖዚሽን ላይ ስትገኝ ሁሌም ያስገባት የሆነ ሰው ነው። ሴት ልጅ የራሷ ድርጅት ሲኖራት ሁሌም ከበስተጀርባ አንድ ሰው አለ። ለምን በራሷ ማድረግ አትችልም እንዴ? ሴት ልጅ በራሳችን ማድረግ አንችልም? ሰው ይሄ የማህበረሰቡ አመለካከት ነው። ገባችሁ? ስለዛ ያንን ነገር አሸንፎ መውጣት ደግሞ የራሳችን ድርሻ ነው እና ሁሌ አንድ ስቴፕኛ እጥፍ መሄድ ይጠበቅብናል ነው። እና ሌላ ነገር መመክራችሁ አሁን ላይ በጣም አድቮኬት እየተደረገ ነገር ያለው ይሄ አቋራጭ ህይወትን በአቋራጭ መንገድ የመምራት ነገር እኔ ብዙ አይመቸኝም እና ብዙዎቻችንን አደጋ ላይ ሊጥል ይችላል ብዬ ነው የማስበው። እና እሱን አይምሯችሁ እንዳይቀበል አደራ ነው የምላችሁ። ምክንያቱም ነገ ለተወሰነ ጊዜ ሊመስላችሁ ይችላል፣ ግን ቋሚ የሆነ ስኬትን አያመጣላችሁ። ትምህርት አይጠቅምም፣ አቋራጭ እንዲህ አድርጉ፣ በዚህ ሂዱ፣ በዚህ ውጡ፣ በዚህ ውረዱ የሚሉ ትምህርቶች እጅግ በጣም በዝተዋል። አሁን ላይ ደግሞ በተለይ ለሴቶች እሱን መንገድ አትምረጡት። አስተሳሰብን ማስፋት ጥሩ ነው። መማር ለትምህርት የተከፈለ ለማወቅ እውቀትን ለማስፋት የምትከፍሉትን መስዋዕትነት እመኑኝ መቼም አይጸጽታችሁም። ተማሩ፣ ባገኛችሁት አጋጣሚ ራሳችሁን አስተምሩ፣ ራሳችሁን እወቁ፣ እውቀት ይኖራችሁ። በእውቀት የምታደርጉት ነገር የበለጠ ውጤታማ ያደርጋችሁ ያለ እውቀት ከምታደርጉት ነገር ማለት ነው። አትወድቁበትም። ይሄ ባጭሩ ግን ዝም ብሎ የሚመጣ እውቅናና የሚመጣ ስኬት የትም ያደርሳል ብዬ አላስብም። ገባችሁ? የሆነ ሰዓት ላይ ከፍ ካላችሁበት ስትፈጠፈጡ በዛው ልክ ነው እና ቀስ እያላችሁ ማደግን ልመዱ። ከታች መጀመር ልመዱ። ፍጥነት አያስፈልግም፣ አቋራጭ መንገድ አያስፈልግም። ቻሌንጅን ልመዱ። ቀስ እያላችሁ እየለመዳችሁ እያደጋችሁ እውቀት እያገኛችሁ ማንነታችሁ ላይ እየሰራችሁ እየተማራችሁ በልምድ በትምህርት በህይወት እየተማራችሁ ስትሄዱ የማትወድቁበት ከፍ ያለው ላይ የማይነቃነቀው ላይ ወጣችሁ መቀመጥ ትችላላችሁ። ስለዚህ ራሳችሁን በማስተማር እመኑ። ቀላሉ የሚገኙ ነገሮች ምናምን የተባሉ ፕሮሞት የሚደረጉ ነገሮች ላይ ብዙ ጊዜያችሁን አትፍጁ። በተቻላችሁ መጠን የማትጸጸቱበትን ቀስ ብሎ የሚገኝ ለውጥን ምረጡ፣ በአቋራጭ ከመምጣት ይልቅ ማለት ነው። እኔ ይሄንን ነው የምላችሁ ለዛሬ። እንግዲህ ወሬ እንዳላበዛባችሁ ሌሎች ነገሮችን ደግሞ በሚቀጥለው ሌሎች ታሪኮችን ደግሞ ይዤላችሁ እመጣለሁኝ። ለዛሬ እዚህ ላይ ቆይኝ። አመሰግናለሁ።